ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም አለውን? ፈጣሪ ይመስገን። ይሄን ጥያቄ ትሰሩታላችሁ? እስኪ አብረን እንስራ። ለማንኛውም ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ጥያቄውን መስራት እንሄዳለን። አብረን እንስራ። ጥያቄው ምንድነው የሚለው ሎግ ኪዩብ ሩት ኦፍ 0.01 ኢን ቤዝ 10 ኢኳል ቱ ሃው ማች ነው የሚለው። እሺ ቀጥታ ወደ ጥያቄው እንሰራለን። which is equals to log 0.01 the power of 1 over 3 in base 10 እቺን ኪዩብ ሩቷን በፓወር ነው የገለጽኳት ማለት ነው። ከዛ which is equals to እንደዚህ እናደርግና ሎግ ይሄንን ሎግ 0.01 in base 10 ይቺ 1 over ሬዟ ከዚህ ትመጣና 1 ሲባዛ 1 over 3 ማድረግ ነው፣ ማባዛት ነው። ከላይ ያለችውን ወደ ታች አምጥቶ ማለት ነው። እዚህ ኳልስቶ 1 over 3 1 over 3 ታይምስ ሎግ 0.01 ማለት ደግሞ 1 over 100 ማለት ነው። ኢን ቤዝ 10 ይሆናል ማለት ነው። እዚህ ኳልስቶ 1 over 3 ታይምስ ሎግ ይሄ ማለት ደግሞ 1 over 10 ማለት ደግሞ 1 over 100 ማለት ደግሞ 10 the power of 2 ማለት ነው። ስለዚህ ወደ ላይ ስንወስዳት 10 the 1 over 10 ስኩዌር ኢን ቤዝ 10 ማለት ነው። በኤክስፖኔንሻል ህግ መሰረት ማለት ነው። ይሄንን እንደዚህ ያደረኩት። ስለዚህ which equals to 1 over 3 times log ሎጋሪዝም ይቺ ማለት 10 the power of minus x ማለት ናት፣ minus 2 ማለት ናት። 10 the power of minus 2 in base 10 ይሆናል ማለት ነው። which is equals to 1 over 3 times log ይሄ ማለት አሁንም ሁለትን ወደዚህ እናመጣትና በሎጋሪዝም ህግ መሰረት ይሄን መጀመሪያ 10 the power of minus 2 ያደረኩት ለምን እንደሆነ ልንገራችሁ። for any number a as a power of minus x which is equals to 1 over a the power of x ጋር እኩል ነው። ምክንያቱም 10 the power of minus 2 1 over 10 the power of 2 ጋር እኩል ስለሆነ ማለት ነው። ስለዚህ ይሄ ቀላል ነው። እሺ ከዛ 1 over 3 times minus 2 times log 10 in base 10 ይሆናል። እሺ ይሄ ደግሞ ስናባዛው log 10 in base 10 ማለት 1 ማለት ነው። which is equals to 1 over 3 times minus 2 over 3 times 1 ይሆናል ማለት ነው። which is equals to minus 2 times 1 minus 2 over 3 minus 2 over 3 መጨረሻ መልስ ነው ማለት ነው። this is the final answer minus 2 over 3 the final answer። እሺ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሌላ አንድ ጥያቄ አለ፣ አብረን እንስራት። ሌላኛው ጥያቄ ምንድነው የሚለው question 2 logarithm log 8 in base 4 plus log 2 in base 4 ይሄን ለመስራት አሁንም እንዴት እናደርጋለን? which is equals to ታያችኋል። እሺ ሎግ 4 in base 8 in base 4 plus log 2 in base 4 ማለት log 8 plus 2 log 8 plus 2 in base 4 ማለት ነው equal to plus times 2 ማለት times 2 which is equals to log 8 times 2 16 log 16 in base 4 ይሆናል which is equals to log 16 ደግሞ 4 ስኩዌር ማለት ነው in base 4 which is equals to ይችንም አሁን እንደቀድሞ በነገርኳችሁ መሰረት 2 times log 4 in base 4 ይሆናል ማለት ነው which is equals to 2 times log 4 in base 4 ማለት 1 ነው። 2 times 1 equal to 2 ይሄ የመጨረሻው አንሰር ነው። 2 ይሆናል የመጨረሻው መልስ ማለት ነው። የዛሬው ጥያቄ ይሄንን ይመስል ነበረ። እንግዲህ ጥያቄ ካላችሁ ከታች ጻፉልኝ።